ማን ነው እንጀራ ይናፈቀው? አህለን ወሰህለን ብያለሁ። ወደ ቤቴ ማለት ነው። ጎራ በሉ ብልዓፌ ትፈደሉ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ወደ ቤተሰቦቼ ሰላም ናቸው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እንግዲህ ቻናል በጣም ትቼዋለሁ፣ ረስቼዋለሁ ምናምን ብቻ ኢንሻአላህ በተቻለኝ ያህል ብቅ ለማለት እሞክራለሁ። እንደዚህ አንዳንዴ ማለት ነው። ልክ ለሐልን እንደምታዩት እንግዲህ ያው ዜድ ዛሬ በእንጀራ መጥቻለሁ ማለት ነው። ማለት በጣም ቆራርጬ ነው ያመጣሁት። እንደዚህ ረጅም ቪዲዮ መቀረጽ ምናምን በጣም ስልችት ብሎኛል፣ አስጠልቶኛል። ወላኪን በቃ ዛሬ ላይ ያው እየቆራረጥኩ ቢሆንም ቪዲዮ አድርጋለሁ። እንደምታዩት እንግዲህ እንጀራ ጋግሬ ነው። ወላሂ በጣም ይቻላል ማለት በእርግጥ እንጀራ እንኳን እየጋገርኩ ምናምን ብዙ ጊዜ ቻናሌ ላይ መጥቻለሁ፣ ሰርቻለሁ ምናምን። ግን ደግሞ ይሄ ይለያል ነው የምላችሁ፣ ይለያል። በጣም ቆንጆ ወላሂ ሞክሮት። እዚህ ጋር ደግሞ ዳቦ በበርበሬና በዘይት ምናምን አድርጌ እንደዚሁ ሊጡ አቀላቅዬ ምናምን ሰርቼ እንደምታዩት ድፎ ሆኗል። በቃ የሀገራችን ድፎ በሉት። በጣም ቆንጆ ነው፣ ትወዱታላችሁ እያስባለሁ። ውስጥ ደግሞ በጣም በቃ እንዴት ልበላችሁ ክፍት ብሎ በቃ እንዴት ነው እኔ አላቅም፣ መግለጽ ራሱ ያቅተኛል ወላሂ በጣም ማለት ነው። እንደዚህ ቪዲዮ ላይ እንደምታዩት አይደለም፣ ውስጥ ክፍት ብሎ ደስ ሲል፣ በዛ ላይ ጣዕሙ በርበሬ ጋርና ዘይት ጋር ምናምን አቀላቅዬ ባንድ ነው ከሊጡ ጋር አድርጌ እንትን ያለ የበሰለው ማለት ነው፣ እንደምታዩት ማለት ነው። በጣም ግን ቆንጆ ነው፣ በጣም ጣፋጭ የሆነ ብታይ እንጃ አላቅም፣ እና ትወዱታላችሁ እያስባለሁ። ስለዚህ እናንተም ደግሞ ሰርታችሁ ሞክሩት። በጣም ነው የምትወዱት። ለቁርስ እንዲሁም ለመቅሰስ ምናምን ይሆናል። እና እንደምታዩት እንጀራዬ ደግሞ አስባችሁትን እስኪ ብዛቱ ማለት ነው ለእኔና ለጓደኞቼ ማለት ነው። እና በጣም ብዙ ነው። ማሻአላህ እንጀራው ራሱ ደስ ይላል ምናምን ለስለስ ያለ ነው። ከታችም በጣም እንደምታዩት ነው። እንግዲህ እያያችሁት ነው አይደለ? እንዴት ነው? እንዴት አያችሁት? ወይም ወዳችሁታል? ላይክ አድርጉት። ከወደዳችሁት ላይክ አድርጉት። በዛ ደግሞ ኮሜንት ላይ አሳውቁኝ። ስለዚህ ከመጀመሪያው እስከ መጨረሻው ድረስ ቪዲዮ እንዲቀርጽላችሁ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁኝ። በተረፈ ሰብስክራይብ እና ላይክ፣ ሼር እንዲሁም ኮሜንት ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ደግሞ ኢንሻአላህ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም